ታሪካችን ሲጀምር ክሪስ ውድ የሆነ የጋብቻ ቀለበት በእጁ ይዞ እንመለከታለን። ቦታው ድረስ ያመጣው የታክሲ ሹፌርም በመገረም በጣም የሚያምር ቀለበት ነው፣ ማናት እድለኛዋ ሴት በማለት ይጠይቀዋል። ክሪስም ስለወደደለት አመስግኖ እድለኛዋ ሴት ኢማ እንደምትባል ለ3 ዓመት አብረው በፍቅር እንደቆዩና ከግዳጅ ሲመለስ እንደሚያገባት ነግሯት እንደነበር ያጫውተዋል። የታክሲ ሹፌሩም በጣም ደስ ይላል፣ ለሀገራችን ብለህ ግዳጅ ስለሄድክም በጣም እናመሰግናለን፣ ኢማ በጣም እድለኛ ሴት ናት ይለዋል። ክሪስ ግን እሷ ሳትሆን እኔ ነኝ እድለኛ በማለት ይመልስለታል። እንዴት በማለት ሲጠይቀውም በጣም ብልህና መልካም ሴት ናት፣ እሷ የኔ እንደሆነች ሳስብ ራሱ ተአምር ነው የሚሆንብኝ ይለዋል። ቀጥሎም ለምን ወደዚህ ፓርክ እንደመጡ ይጠይቀዋል። ክሪስም ኢማ ሁሌ እዚህ ቦታ እየመጣች ምሳ እንደምትበላና ዛሬም ስትመጣ ድንገት በመሄድ እንድታገባኝ እንደጠይቃት ነው በማለት ይመልስለታል። ታክሲ ሹፌሩን በመገረም ከግዳጅ መምጣትህን አታውቅም እያልከኝ ነው ሲለው፣ አዎ አታውቅም፣ እሷ የዛሬ ወር እንደመጣ ነው የምታውቀው፣ ቀደም ብዬ የመጣሁት ድንገት መጥቼ ሰርፕራይዝ ላደርጋት ነው ይለዋል። ሹፌሩም በጣም ይደሰትና የዛሬውን የታክሲ ወጪ እኔ እሸፍናለሁ፣ አንተ ሀገራችንም ስታገለግል የነበርክ ሰው ነህ በማለት ይነግረዋል። እየጠበቁም እያለ ወዲያው ፍቅረኛው ኢማ ከአንድ ወንድ ጋር ተያይዛ ወክ እያረጉ ሲመጡ ይመለከታሉ። ሹፌሩን በመደንገጥ እሷ ነች እንዴ ይለዋል። ክሪስ በተሰበረ ልብ አዎ ይላል። ከማን ጋር እንደሆነች ታውቃለህ ብሎ ሲጠይቀውም ከገዛ ጓደኛዬ ሪቻርድ ጋር ናት በማለት ለመጣለት ሲወርድ የታክሲ ሹፌሩ ተከትሎት ይወርድና ከመሄድ ይከለክለዋል። ወደ እነሱ መሄድና መጣላት ዋጋ የሌለው ነገር ነው፣ ለአንተ አይመጥንም ይለዋል። ክሪስ ግን እንዴት ከገዛ ጓደኛዬ ጋር ብሎ ለመሄድ ይታገላል። ሹፌሩ ግን እነሱ ለአንተ የተገቡ አይደሉም፣ ፍቅረኛህም ብትሆን ጓደኛህ ለአንተ አይመጡንም፣ አንተ የተሻለ ነው የሚገባህ፣ አትሂድ ይለዋል። ክሪስም ተማሮ እንዴት ሀገሬን ላገልግል ብዬ ብሄድ ከጀርባዬ ይሄን ያደርጋሉ ብሎ ይጮሃል። ሹፌሩ ግን በተረጋጋ ድምፅ እንዲህ ያለችዋን ሴት ነው ማግባት የምትፈልገው? ከእሷ ጋር ነው መኖር የምትፈልገው? ራስህን ሰውተህ ሀገሬን ልጠብቅ የሄድከው እንዲህ ካደረገች ሴት ጋር ለመጋባት ነው? አይደለም፣ አንተ የተሻለ የሚገባው ወንድ ነህ። ስለዚህ ተዋቸው፣ አሁን ወደ መኪናው እንመለስና እናወራለን በማለት ወደ ውስጥ ያስገባዋል። ከገቡ በኋላም በነፃ ስለሆነ መወስድህ የምትኖርበትን ንገረኝ ወይም ደግሞ አድራሻህን ጻፍልኝ ልውሰድህ ይለዋል። ክሪስ ግን ከኤማ ጋር ነው የምኖረው ይለዋል። ሹፌሩም ቁልፍ እንዳለው ጠይቆት ሊሄዱ ሲል ክሪስ ስልክ ልደውል ብሎ ቀጥታ ኢማ ጋር ይደውላል። ኢማም ስልኩን ስታየው ትደነግጥና ከፍቅረኛዋ ራቅ ብላ ታነሷለች። ክሪስም ምንም እንዳልተፈጠረ እንዴት ነሽ ብሎ ይጠይቃታል። እሷም አለው ግን ናፍቀኸኛል ትለዋለች። ምን እየሰራሽ ነው ሲላትም ምሳ ልበላ ፓርክ ሄጃለሁ ትለዋለች። ብቻሽን ነሽ ብሎ ሲጠይቃትም አዎ ግን ለምን ዛሬ ጠየቅከኝ ትለዋለች። እሱም ለማወቅ ነው መቼም አትዋሽኝም አይደል ሲላት አዎ በጭራሽ ባይሆን ቀጣይ ወር እስክትመጣ ጓጉቻለሁ ትለዋለች። እሱም ጓጉቶ እንደነበር ግን አሁን የመከዳት ስሜት ብቻ እየተሰማው እንደሆነ ይነግራታል። ደንግጣ ለምን ስትለውም ከሮበርት ጋር ምን እየሰራች እንደሆነ ይጠይቃታል። ማለት ስትለውም ከሁሉም ጓደኞቼ ጋር እጅ ለእጅ ተያይዘሽ ትሳሳሚያለሽ ወይስ ከሮበርት ጋር ብቻ ነው ይላታል። እንዴት ከሮበርት ጋር መሆኔን አወቅ ስትለውም ከጓደኛዬ ጋር እየማገትሽ መሆንሽን እያየው ስለሆነ እና ደግሞ አሁንም እያየውሽ ነው ይላታል። ግራ ስትጋባም ሰርፕራይዝ ላደርግሽ ቀድሜ መጥቼ ነበር፣ ላገባሽ ነበር የመጣሁት፣ አንቺ ግን እየማገትሽ ጠበቅሽኝ ይላታል። ኢማም እባክህ የቱ ጋር ነህ ልምጣና እናውራ ብትለውም ክሪስ እንዳበቃና ወደ ቤት ሄዶ ልብሷን አዘጋጅቶ እንደሚጠብቃት ይነግራታል። ክሪስም ስልኩን ዘግቶ ወደ ቤት ይሄዳል። በቀጣይ ቤት ውስጥ ልብሷን ሻንጣ ውስጥ እየከተተ እያለ ኢማ መታ እባክህ አቁመውና እናውራ ትለዋለች። እሱም ምንም አናወራ ከጓደኛዬ ጋር ስትማግጭብኝ ነበር ይላታል። እሱም ለ2 ዓመት እኮ አልነበርክም እናም ብቸኝነት ተሰምቶኝ ተሳስቼ ነው ትለዋለች።
እሱም መልሶ እኔም እኮ ለ2 ዓመት ህይወቴን አደጋ ላይ ጥዬ ስዋጋ ብቸኝነት እየተሰማኝ ነበር። አንቺ ብቻ አይደለሽም። እዚህ የመጣሁት ከአንቺ ጋር ወደፊቴን ለመገንባት ነበር። ከዚህ በኋላ ግን አይሆንም። የጠየቅኩሽ ትንሽ ታማኝነት ነበር። አንቺ ግን አልታመንሽም። ለእኔ የምትገቢ ሴት አይደለሽም። ይቅርታ ስትጠይቀውም የምር ተሰምቶሽ ነው ወይስ ስለያዝኩሽ ነው ይቅርታ የምትጠይቂኝ ብሏት ሻንጣዋን ሰጥቶ ያስወጣታል። እሷም ሻንጣዋን ይዛ ስትወጣ ታሪካችን ይጠናቀቃል። በየሳምንቱ አስገራሚና አዝናኝ ታሪኮችን ለመስማት የዩቲዩብ ቻናላችንን ሰብስክራይብ ማድረግ አይርሱ። እናመሰግናለን።